ዛሬ የኢትዮጵያ መንግስት ማስጠንቀቂያ ልኳል ከብዙ ትዕግስት በኋላ የኤርትራ መንግስት ተደጋጋሚ ትንኮሳ እየፈጸመብን ነው፣ ሉዓላዊነታችንን እየደፈረ ነው፣ ዓለም አቀፍ ህግጋትን እየጣሰ ነው። ይሄ መንግስት ብንታገሰው አይተን እንዳላየን ብንሆን ሊያርፍ አልቻለም። ተደጋጋሚ ትንኮሳ እየፈጸመብን ነው። ሶቨርኔታችንን ሉዓላዊነታችንን እየደፈረ ነው። ዓለም አቀፍ ህግጋትን እየጣሰ ነው። የመጀመሪያው ሜሴጅ እሱ ነው። የኢትዮጵያ መልእክት ኢትዮጵያ ብዙ ጥረት አድርጋለች። የሰላም ስምምነት ለውጡ ሲመጣ ለመገናኘት ጥረት አድርጋለች። የአልጀርሱን ስምምነት መሰረት አድርገን ለመንቀሳቀስ ጥረት አድርገናል። የአልጀርሱን ስምምነት ሙሉ ለሙሉ ተቀብለን ውጥ በመጣ ሰዓት በተቻለ መጠን አየር መንገድ እንዲገባ፣ ኮሙኒኬሽን እንዲጀመር፣ ሪፊጂ የኤርትራ ስደተኞችን የምንቀበልበት አሳይለም የምንሰጥበት ማህበረሰቡ ጋር ያለ ግንኙነት ስንፈጥር ቆይተናል። ግን ሆኖ ይላል የፌዴራል መንግስቱን በኃይል ለመጣል ህወሓት ተንቀሳቀሰ ይላል። በኃይል የፌዴራል መንግስትን ወይም በህዝብ የተመረጠ መንግስትን። ከዛ በኋላ ግን የኢትዮጵያ መንግስት ጉዳዩን በሰላም ለመጨረስ የፕሪቶሪያን የሰላም ስምምነት ተፈራረመ። የፕሪቶሪያ የሰላም ስምምነት የኤርትራ መንግስትን አበሳጨው። ከዛ በኋላ ብዙ ትንኮሳዎችን ፈጸመ የኤርትራ መንግስት። የኢትዮጵያ አየር መንገድን ከለከለ። የኢትዮጵያ አየር መንገድ ገንዘብን ከለከለ። ወስዶም አልሰጥም ማለት ከፕሪቶሪያ ስምምነት በኋላ ማለት ታጣቂዎችን ኢትዮጵያ ውስጥ ያሉ ኢትዮጵያ የሆኑ ታጣቂዎችን በይፋ መደገፍ ጀመረ ይላል። ወረራም፣ ሚሊታራይዜሽን፣ ቴሪቶሪያል ኦኩፔሽን and violence against civilians within the sovereign Ethiopian territory. So ወታደራዊ ወረራ ማድረግ፣ ግዛት የመያዝ፣ በያዛቸው ግዛቶች ውስጥ ኢትዮጵያውያንን የማሰቃየት ስራ እየሰራ ነው። በዚህ ብቻ አልቆመም ደብዳቤው። በሜይ 24 2025 ላይ የኤርትራው ፕሬዝዳንት ኢሳያስ አፈወርቂ ያደረገው ንግግር በኢትዮጵያ ጉዳይ ላይ የውስጥ ጣልቃ ገብነት ነው ይላል። በአሁኑ ሰዓት ደግሞ የሚያሳስብ ነገር አለ ይላል ደብዳቤው። የሚያሳስበን ነገር በህወሓትና በሻዕቢያ መካከል የተፈጠረው ጥምረት አለ። ኮኦፕሬሽን ኤንድ ኮኦርዲኔሽን ነው የሚለው። ኮኦፕሬትም ያደርጋሉ፣ ኮኦርዲኔት ያደርጋሉ ቲፒኤልኤፍ እና የኤርትራ መንግስት። ይሄ ኮኦርዲኔሽን እና ኮኦፕሬሽን መጣመርና መቀናጀት በክረምት ወር ወረራ ለመፈጸም ተዘጋጅተዋል ይላል። ኤሞኑ እነዚህ አካላት ቅድም ያነሳውላቸው የኢትዮጵያን ሉዓላዊነቱን እንዲያከብር ሰራዊቱን ከኢትዮጵያ እንዲያስወጣ ህገወጥ ድጋፍ ለታጣቂዎች የሚያደርገውን በአስቸኳይ እንዲያቆም ጥሪ እናደርጋለን። ያሉትን ችግሮች በሰላማዊና በውይይት በንግግር መፍታት እንፈልጋለን። ካልሆነ ግን ያው የሚሆነው ይሆናል ማለት ነው።
ሁለት ገጽ ነው አለ።